ዶክተር እስማኤል ሐሰን እባላለሁ። የኢንፊኒቲ ሳኮ ወይም የኢንፊኒቲ መለስተኛ ብድርና ቁጠባ ህብረት ስራ ማህበር ስራ አመራር ሰብሳቢ ነኝ። የፋይናንስ ተቋሞች ለሀገር ኢኮኖሚያዊ እድገት ትልቅ እና ጉልህ አስተዋጽኦ እንዳላቸው ይታወቃል። ያ ማለት ዜጎች ገንዘባቸውን እንዲቆጥቡ የተለያየ ብድር ወስደው ችግሮቻቸውን ማህበራዊ ችግሮቻቸውን እንዲፈቱ ከማስቻል አኳያ እና የተለያዩ ቢዝነስ ከማስፋፋትና ከመፍጠር አኳያ ጉልህ ድርሻ አላቸው እና ያ ብቻ ሳይሆን በአጠቃላይ ማህበራዊና አገራዊ ልማት ከማስራት አኳያ ትልቅ ጠቀሜታ አላቸው። የፋይናንስ ተቋሞች ያው እንደሚታወቀው ጉልህ የሆነ ትልቅ የሆነ አገራዊ ኢኮኖሚያዊ ፋይዳ አላቸው። ይሄ ደግሞ በምን አይነት መንገድ ነው የሚታየው? ዜጎች እንዲቆጥቡ በማበረታታት የተለያዩ የብድር ሁኔታዎችን በማመቻቸት እና የተለያዩ የፋይናንስ ስርዓቶችን በማመቻቸት ችግሮቻቸውን እንዲቀርፉ ከማስቻል አኳያ የተለያዩ የቢዝነስ አጋጣሚዎችን በመጠቀም እንዲጀምሩ እንዲያስፋፉ ከማድረግ አኳያ ትልቅ ጠቀሜታ አላቸው። ከዛም አልፎ ተርፎ አጠቃላይ ማህበራዊና አገራዊ ልማትን ከማሰራት አኳያ ትልቅ የሆነ ጠቀሜታ አላቸው። ስለዚህ ኢንፊኒቲም እንደ አንድ የፋይናንስ ተቋም ይህን አገራዊ መርህ በመከተል ዜጎች እንዲቆጥቡ፣ እንዲበደሩ የወለድ አልባ የፋይናንስ ስርዓትም ስላለን ያን ተከትሎ ያን ነገር ተጠቃሚ እንዲሆኑና ከችግሮቻቸው በዚህ መሰረት መቅረፍ እንዲችሉ ከማስቻል አኳያ ትልቅ የሆነ እቅድ ይዘን የተነሳ ነው። ኢንፊኒቲም ያው በፌዴራል ደረጃ የተዋቀረ ነው። በሁሉም ክልሎች ይሰራል። ለሁሉም የህብረተሰብ ክፍል ተደራሽ ለመሆን እየሰራ ያለ በመሆኑ በቀጣይ በጋራ ሆነን ትልቅ ዘለቂታዊ ልማት እናሳካለን የሚል እምነት አለን። በአጠቃላይ ኢንፊኒቲ በሀገር ደረጃ ተወዳዳሪ፣ ተመራጭና ተደራሽ የፋይናንስ ተቋም ሆኖ በሀገር ደረጃ ኤክሴል አድርጎ መታየት ይፈልጋል። በዛ መሰረት ያን ራዕይ አድርጎ የተንቀሳቀሰ ያለ የፋይናንስ ተቋም ነው። ይህም በማድረግ ፋይናንስ ተደራሽነትና ፍትሃዊ ተጠቃሚነትን ከማስፈን አኳያ በርቱ የሚሰራ መሆኑን በዚህ አጋጣሚ መግለጽ እወዳለሁ። ኢንፊኒቲ አዲስ የፋይናንስ ተቋም ስለሆነ በዋናነት ደግሞ ፍትሃዊ ተጠቃሚነትንና የፋይናንስ ተደራሽነትን ከማምጣት አኳያ እየሰራ ያለ በመሆኑ ኑ አባል ሁኑ ነው የምለው። ኑ አባል ሁኑ፣ ቆጥቡ፣ ተበደሩ። የተለያዩ የወለድ አልባ ፋይናንስ አገልግሎትም ስላለ ያንም በመጠቀም ችግሮቻችን መፍታት እንችላለን፣ በጋራ መፍታት እንችላለን። ስለዚህ በአንድነት ዘለቄታዊ ልማት እናሳካ ነው መልእክቴ። በዋናነት አጠቃላይ የኢንፊኒቲን ሳኮ የስራ አመራር አባላትን ጉልህ ድርሻ ነበራቸው። በተለያየ አግባብ አባላትና ሴቪንጎች እንዲጠናከሩ ከማስቻል አኳያ ትልቅ አስተዋጽኦ ስላላቸው እነሱ ማመስገን እወዳለሁ። በተጨማሪ አሁን ያሉት የተቋማችን ስራ አስፈጻሚ አቶ እስክንድር መኩሪያና ምክትል ስራ አስኪያጁ አቶ ምስጋናው አየለን ላደረጉልን ትልቅ ቴክኒካል ድጋፍና እገዛ በጣም ላመሰግን እወዳለሁ። ከሁሉ በላይ ግን የፌዴራል የህብረት ስራ ኮሚሽኑ አጠቃላይ እንደ መስሪያ ቤትና እዛ ውስጥ ያሉ የሚሰሩ ግለሰቦች ላደረጉልን ቴክኒካዊና አጠቃላይ ድጋፍ ወደር የሌለው ምስጋና ማቅረብ እወዳለሁ። ከሌሎች አቻ ሳኮዎች ጋር እንዲሁም ሌሎች የባንኪንግ ሴክተሩ አጠቃላይ ሌሎች የፋይናንስ ሴክተሮችም ጋር በጋራ ለመስራት በጣም ፈቃደኛ ነን፣ ዝግጁ ነን። ካሁን በፊትም ኤክስፒሪየንስ እያደረግነው የመጣነው ጉዳይ ነው። እስካሁን ድረስም ቢያንስ ከ3 ያላነሱ የተለያዩ ብድርና ቁጠባ ተቋሞች ጋር የልምድ ተሞክሮችን አድርገናል። ትምህርታችን የምንወዳደርና የምንፎካከር ሳይሆን ተረዳድተን ችግሮችን በጋራ እንቀርፋለን የሚል እሳቤ ነው ያለኝ። ለዛ ደግሞ ኢንፊኒቲ በጣም ዝግጁ ነው፣ ፈቃደኛ ነው። ኑ በጋራ አብረን እንስራ ማለት እንወዳለን።
ብድር ማግኘት መቻል ቀላል አይደለም። በተለይ መካከለኛና አነስተኛ ገቢ ላላቸው የከተማና የገጠር ነዋሪዎች። ስለዚህ ወደ ኢንፊኒቲ ሳኮ ቢመጡ በዝቅተኛ ወለድ የመበደር አጋጣሚዎች አሉ። የተለያዩ የብድርና የቁጠባ አይነቶች አሉ። ወለድ አልባ አገልግሎቶች ስለምንሰጥ መጥታችሁ አባል ብትሆኑ እና በጋራ መስራት ብንችል እና ዘለቄታዊ አገራዊ ማህበራዊ ልማት እናሳካለን የሚል እሳቤ ነው ያለኝ።